ሶ የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት። እሺ ያው በጧት ነው መርዶ የሚነገረው። እሺ እንግዲህ እቺን ታቋታላችሁ። ያው እማማ ፊሽካ ወይም ሌላ ትባላለች። አይ ቲንክ አመለካከቷን የተናገረችው እኔ እያለች ነው። እሷ የምታምነው እምነት እንግዲህ የተለያየ እምነት ሊሆን ይችላል። ስለዚህ በድንጋይ ማመን ትችላለች፣ በፀጉሯ ማመን ትችላለች። እሱ የሷ መብቷ ነው እና ሊሰመርበት የሚገባው እኔ እያለች ነው የምታወራው። ስለዚህ ስለ እሷን የተናገረችው እና እኛን የሚያጠቃልል ነገር አይደለም። ግን አንድ ነገር አለ። እቺ ኳሪያ የምትመለከተው ሴት እንግዲህ ፈጣሪዋ ሴት እንደሆነች ተናግራለች። ኦፍ ኮርስ የወለደቻት ሴት ነች፣ እኔንም የወለደችኝ ሴት ነች። ግን የፈጠረችኝ ሴት አይደለችም። ፈጣሪ አንድና አንድ ነው፣ እሱ መድኃኒዓለም ነው። እንደኔ እምነት ከሆነ እኔን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ሌላውም በየሃይማኖት እንግዲህ ፈጣሪውን እንግዲህ በራሱ መልኩ ይገልጸዋል፣ ይናገረዋል። ዋናው ነገር ግን እቺ ኳሪያ የምትመለከቷት ሴት እህታችን ምንድነው ስራዋ? እና እቺን ሴት ከዚህ በፊት በተለያዩ ሙቭመንቷ እናውቃታለን አይደለም? ማማ ፊሽካ ምናምን። ነገር ግን በአሁኑ ሰዓት እንዴት ከመሬት ተነስታ እንደዚህ ልትናገር ቻለች የሚለውን ሀሳብ ለመመልከት ፈለኩኝ ትንሽ እናገላብጥ ብዬ እና ምናልባትም ከዚህ በፊት በሰራችው ቪዲዮ ላይ ተንተረሰው ሰዎች ሰድቧት ሊሆን ይችላል ወይም አግሬሲቭ ሆና ሊሆን ይችላል ብዬ አሰብኩ። ከዚህ በፊት የሰራችው ቪዲዮ እና አሁን የሰራችው ቪዲዮ በመሃል ያላቸው ጋፕ እጅግ በጣም ብዙ ልዩነት አለው። ማለትም በዚህ ኢንቴንሽን ተነስታ አይደለም ይሄን ቪዲዮ የሰራችው ማለት ነው። ታዲያ እቺ እህታችን ቲክቶክ አካውንት አላት። ኦፍ ኮርስ እኛም አለን። ነገር ግን የሷን ቲክቶክ አካውንት ትንሽ ለየት የሚያደርገው አንድ ነገር አለ። ይህ ነገር ያ ፕሮሞሽን እንዳይሆን እፈራለሁ፣ ግን ሌት ቢ ይሁን እስቲ። መልሶ ያለው ከላይ በምትመለከቱት ሊንክ ላይ ነው። ይሄን ሊንክ ክሊክ አድርጋችሁ ስትገቡ ቆይ እናንተ አትግቡ፣ እኔ ላሳያችሁ። ታዲያ ከሱ አካውንት ጋር የተገናኘው ይሄን ፔጅ እዚህ ጋር ይወስደናል ማለት ነው። ይሄን ፔጅ እንደምትመለከቱት የሷ ፔጅ ነው። ያው በስሟ ነው የተመሰረተውና የተጻፈው። እንግዲህ የተለያዩ ኦፕሽኖች አሉት። ከዚህ ዝርዝር ውስጥ አንዱን ክሊክ ስታደርጉ እንግዲህ ስለሷ የሚገልጸውን እንግዲህ በዚህ መልኩ ታገኛላችሁ። ዲቴል ስለሷ ማንነት፣ ምን አይነት ስራ እንደሰራች፣ መቼ እንደነቃችና ነቃቷ በ2016 እንደሆነ ዲስክራይብ ታደርጋለች። ሞር ዲቴል አለ። ከማን ጋር እንደምትሰራ፣ ከማን ጋር ከዚህ በፊት አብራ እንደሰራች፣ የትኞቹ ድርጅቶች እንደሆኑ ሁሉ ዲስክራይብ ያደረገችበት ፖርሽንም አለ እና የዚህ ፔጅ ላይ ዋና ሐሳቡን የምታገኙት እንግዲህ ወርክሾፕ ስፔስ በሚለው ላይ ክሊክ ስታደርጉት ነው። እዛ ስገቡ ጉዱን ትመለከታላችሁ። ማለትም እኔ ጉድ ያልኩትን ነገር ታዩታላችሁ ማለት ነው። እሷም እንደተናገረችው ከሆነ እንኳን ደህና መጣችሁ ብላለች። በዚህ ወርክሾፕ ስፔስ ላይ ምን አይነት ነገሮችን እንደምታገኙ እንግዲህ በደንብ ታስረዳችኋለች እዛ ላይ በጽሁፍ ማለት ነው። ከዛ ውስጥ ግን ትኩረት ሰጣችሁ እንድትመለከቱት ፈልገው ይሄንን ቃል ነው፣ ቴሮት የሚለውን ቃል ነው እንድትመለከቱት የምፈልገው። ይሄንን ቃል ማለት ነው ፕሮናንስ ያደረኩበት መንገድ ልክ ላይሆን ይችላል፣ ግን ይሄንን ቃል ተመልከቱት። ቆይ ከዛም ጎግል ላይ እንገባና ይሄንን ቃል ሰርች እናደርጋለን። ኦፍ ኮርስ ከዚህ በፊት ሲባል ሰምቻለሁ፣ ግን ዲፕሊ ጎግል አድርጌው አላቅም። ነገር ግን እናደርጋለን ዛሬ ታሮት ሪዲንግ ምን ማለት ነው የሚለውን ነገር ጎግል እናደርጋለን። ጎግል ስናደርግም ይሄንን መልስ እናገኛለን። የዚህን ቃል ዋና ትርጉሙም በኋላ መጨረሻ ላይ ያሳያችኋለሁ። ይህም እንግዲህ ትርጉሙ እንደምትመለከቱት የትንበያ አይነት ሲሆን በ78 አይነት ካርዶች የሚታገዝ ነው። ሲተነበይም የትናንትናውን የዛሬውን እና የነገውን አንድ ላይ ነው የሚተነበየው ማለት ነው። ይህም ማለት የድሮውን የአሁኑንና የወደፊቱን የተነበየላችኋል ማለት ነው። ይህ ካርዶቹም እነዚህ ናቸው እንደምትመለከቱት ነው እንግዲህ አይደል። ብዙ ጊዜ በፊልም ላይ ምናምን እንመለከታቸዋለን እነዚህን ካርዶች አይደል። ያው ልጨምርላችሁ በዚህ መልኩ ማለት ነው። እንደምትመለከቱት ከካርዶቹ ውጭም የተለያዩ ነገሮች ያስፈልጋሉ፣ የሚሟሉ ነገሮችም አሉ ማለት ነው። ያው በደንብ እንድትረዱት ነው እንደዚህ ማለት ነው። እንደዚህ የተለያዩ ነገሮች መሟላት አለባቸው፣ ካልተሟሉ ነገሮቹ አይሰሩም ማለት ነው። እንደዚህም አለ በነገራችን ላይ ይሄንን አበባ የሆነ ቦታ አይቼዋለሁ ልበል ብቻ እንደዚህም አለ ለማለት ነው። ይሄም ሌላ አይነት መንገድ ነው። እና መቼታችን መቼ እንደዚህ አይነት ስራ ሰራለሁ ብላለች ለምትሉ ሰዎች ቆይ ላሳያችሁ። መስራት ብቻ አይደለም ታስከፍላለች ሁሉ እንደምትመለከቱት ነው። በዝርዝር በፓኬጅ ተደርጎ ተቀምጦላችኋል። የወሩን ፎርካስት ለማድረግ ወይም ለመተንበይ $5 ታስከፍላለች። የአሁኑን ሁኔታ ለማወቅ ደግሞ $11 ታስከፍላለች። ሁለተኛው ላይ ተጽፎላችኋል። በልባችሁ ውስጥ ባሉት አራቱ ስፔሶች ላይ ያለ ብሎኬጅ ወይም ያለ መስራት ካለ ለሱም ታስከፍላለች። ብቻ አይደለም በአራተኛነት ላይ የተጻፈው ደግሞ በበርዝዴይ ቀናችሁ ቀን በእናንተ ህይወት ውስጥ ባለፉት ቀናት ውስጥ የተከሰቱት ነገሮችና ወደፊት ምን እንደሚከሰቱ ትተነብይላችኋለች እህታችን ማለት ነው። ለዚህም $22 ታስከፍላለች። ላቭ ሪዲንግ ወይም የፍቅር ማንበብም ታደርጋለች። ለዚህም $16 ታስከፍላለች።
ከስተም ሪዲንግም አላት። ብቻ ብዙ ነው። እስከ 6ኛ ድረስ ተጽፏል በረንብ በዲቴይል ማለት ነው። ያው ምናልባት በዚህ ሰዓት ብዙ ሰዎች እንግዲህ ይህ እኮ ያው ቁማር ማለት ነው፣ በካርታ ደግሞ ብዙ ሰው ብር ይበላል ብርም ያገኛል ብላችሁ ልትሉ ትችላላችሁ። ነገር ግን ይህንን እሷ ከምታምንበት ነገር ጋር ወይም ከጥንቆላ ጋር ምን አገናኘው ብላችሁ ለምትናገሩ ሰዎች አንድ መልስ አለኝ። ቀደም የነገርካችሁን ቃል እሱን ቃል ብቻ ወስዳችሁ ጎግል ላይ በአማርኛ ተርጉምልኝ ብላችሁ አስቀምጡት። ይሄን መልስ አገኛላችሁ። እኔ አይደለም ያልኩት ጎግል ነው ያለው። ቃሉን ወስጄ በአማርኛ እንዲተረጎምልኝ ሳስቀምጥለት ጥንቆላ የሚለው መልስ ሰጥቶኛል። እናም ሁሉም ከሷ ጋር የነበሩ ጓደኞቿ እንደዚህ አይነት አመለካከት ተከታዮች ናቸው እያልኩኝ አይደለም። እኔ አወራሁት ስለሷና ስለሷ ብቻ። ማን ነው የምትከተሉት? አሁንም አዲስ ነገር ካለ ወደ እናንተ ይዤ የምቀርብ ይሆናል። መልካም ቀን። በትናንትናው ዕለት እንግዲህ እቺ ከኋላ በምትመለከቷት እህቴ ላይ እንግዲህ ቪዲዮ ሰርቼ ነበር። እሷ በሰጠችኝ ሙሉ ኢንፎርሜሽን ማለት ፔጅ ላይ በነበሩ ኢንፎርሜሽኖች ላይ ዲፔንድ አድርጌ ነው ሁሉን ነገር የተናገርኩት። ከዛ ውጪ ያመጣሁት ነገር የለም። ነገር ግን በዚህ 24 ሰዓት ውስጥ የተቀየሩ ነገሮች አሉ። በመጨረሻ ደግሞ መፍትሄው ምን እንደሆነ የራሴን ሐሳብ እናገራለሁ። በትናንትናው ዕለት እንግዲህ ያንን ቪዲዮ በመሰራበት ወቅት እንግዲህ ፔጇ ይሄንን ይመስል ነበር። የዛን ጊዜ ስክሪንሻት ያደረኩት ነው። ሊንኩም እዚህ ጋር እንግዲህ አታች ተደርጎ ነበር። ነገር ግን በዛሬው የሆነውን ነገር ላሳያችሁ። የዛሬ ፔጇ እንግዲህ ይሄንን ይመስላል። እንደምትመለከቱ እንግዲህ ሊንኩ ተነስቷል። ትናንትና 3 ሊንኮች ነበሩ፣ ዛሬ ግን 2 ሊንኮች ነው ያሉት። እኛ ያወራንበት ሊንክ ተነስቷል ማለት ነው። አዌር ሆናለች ማለት ነው። በተጨማሪም እንግዲህ ዲስክሪፕሽን ላይ የነበሩ ነገሮችም ተቀይረዋል። በዛው ምትክ እንግዲህ ቻው የሚል ነገሮችን ፖስት አድርጋለች ማለት ነው። ነገሩ ግን ላይ ነው ወይም ከፌሚኒስት ጋር የተያያዘ ነገር የለውም። ይሄን ነገር ሐሳብ እንድትረዱ ትፈልጋለሁ። በተጨማሪም እንደዚህ አይነት ነገሮች ኢትዮጵያ ውስጥ ይካሄዳሉ እኮ ይሄ ነገር ኖርማል ነው ብላችሁ ለምትሉ ሰዎች አዎ እንደዚህ አይነት ነገሮች ስራዎች ሊኖሩ ይችላሉ። ነገር ግን በድብቅ የሚደረጉ ነገሮች ናቸው። ፐብሊክ የወጡ ነገሮች አልነበሩ እና ምን መፍትሄ ብዬ የማስበው እቺ ልጅ ወደ ቀልቧ እንድትመለስ ጥሩ አስተሳሰብ ላይ እንድትደርስ በየግላችን በየሃይማኖታችን ለሷ ሁላችንም ጸሎት እናድርግላት፣ በጸሎታችን እናስባት። ይህ ነው መፍትሄ ሊሆን የሚችለው። እናም ቀደም እንዳልኳችሁ ነው አሁንም አዳዲስ ሐሳቦች ሊመጡ ይችላሉ። ቪዲዮ ቫይራል በወጣ ቁጥር አይሆፕ ሌላ ዲስከሽን ካልተነሳ እሷ ከፔጇ ላይ ይሄን ነገር ሪሙቭ ስላደረገችው ነገሩ እዚህ ጋር ቢቋጭ ደስ ይለኛል። ሁሉም ሰው የራሱ አመለካከት፣ የራሱ አስተሳሰብ፣ የራሱ ሃይማኖት አለው። በዛም ሰው ነኝ። ነገር ግን እንደዚህ አይነት ነገሮች አይናቸውን አፍጠው ሲመጡ ግን ዝም ማለት የለብንም ብዬ ስላሰብኩ ነው ይሄንን ቪዲዮ የሰራሁት። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለሳለሁ። አመሰግናለሁ። አረ ዛሬ ደምደም ብሎኛል። ያራዳለች አያቴ በገጀራ ግርፎ እንዳሳደገ ታውቂያለሽ? አቺ ና ህፃን ነኝ አንተ የምትርቂት የመሰርከች እኔ እዚህ ሰፈር ማን እንደሆነ ካውቀዋል። ወይኔ ጀምበጀ በቃ ና እስኪ አታሪ ወርወርኩ ና አረ እኔ አይደለሁም ወንድሜ፣ ላንተ አላሰብኩትም። እዛ ፈጥሮ ገብቶብኝ እኮ ነው ወንድሜ፣ ፈጥሮ ገብቶብኝ ነው። አንቺ በዚህ እድሜሽ ነው እንደዚህ የምታውቀው? ኧረ አይደለም ወንድሜ፣ አሁን እኮ ጂም ቤት ገብቼ 3 ቀን እና ይለል ልብ ያበጠና ለዛው እኮ የምን አባጂ ምን ነው አዲስ ጂም ቤት እኮ እዛ ተከፍታ የሚገርም ጂም ቤት ካላመንሽና ወስጄ ላሳየው ወንድሜ። እናቴ ትመት ፈልጊው እኮ አይደለም ልቤ እኮ ነው። ኧረ እባክሽ ማራኪ ፊትነስ የምንሰጣቸው አገልግሎቶች የተሟላ የስፖርት ማሽን ከአሰልጣኝ ጋር ኤሮቢክስ፣ ሳይክል፣ ሰርኪዩት፣ ኤክሰርሳይዝ፣ ኪክ ቦክሲንግ፣ ስቲም እና ሳሙና። በተጨማሪም ለሴቶች ብቻ ለየት ያለ ፕሮግራም ከ4 ሰዓት እስከ 7 ሰዓት በሴት አሰልጣኞች እንሰጣለን። በጤና ዙሪያ ክትትል ለሚፈልጉ ደንበኞቻችን በባለሙያዎች ልዩ የሆነ ክትትል ያደርግላቸዋል። እንዲሁም የማራኪ ፊትነስን ቲክቶክ ፔጅ ፎሎ አድርገው ለሚመጡ ደንበኞቻችን ለ15 ቀን የሚቆይ የ10% ዲስካውንት በሁሉም አገልግሎቶቻችን ላይ እናደርጋለን። ፈጥነው ይመዝገቡ። አድራሻ ጀሞ 1 በረካ ህንፃ 4ኛ ላይ እንገኛለን። ለበለጠ መረጃ ከላይ ባስቀመጥነው ስልክ ቁጥር መደወል ይችላሉ። ይመቻችሁ። አልበረደህም? አይ ብርድ ልብሱን ሼር እናድርግልህ ነበር። ካልበረደ ተው እንዴ! ኧረ በርዶኛል። በጣም ነው የበረደኝ። እኔ እኮ ፍልጥ ነኝ። ምንም እኮ ነው ማልባን ነው እልል ያልኩ ፋራ። በጣም ነው እንጂ የበረደኝ። ምንድን ነው የምዘላብደው? እኔና አንቺ ተግባብተናል። በቃ ተይው። ያማል እንዴ? ምን ይሆንክ ነው? ቲቪው ግድግዳው ላይ ነው፣ አፍንጫዬ ላይ አይደለም። አሁን ብርድ ልብሱን ሼር እናድርግ አላልሽኝም? ውጪ እየዘነበ ስለሆነ ከበረደ ብዬ ነው። አቦች ሴትዮ ሳታስጨልለኝ አፈታኝ። ፊልሙን ማየት እንድንቀጥል ነው ብርድ ልብስ ውስጥ የጠራሽኝ? አሁን ሌላ ለምን ይሆናል? Really nigga? ወይ በላቸው። አሁንስ ተግማማ። ለምንድን ነው ሁሌ የሚናገረው ነገር ሌላ ትርጉም የሚሰጠው? ሁሉን ነገር ለምንድነው ሴክሹዋላይዝ የምታደርገው?
እኔ ሴት ጓደኛዬም ብትሆን እንዳይበርድሽ ነው የብርድ ልብስ ውስጥ ግቢ ማለት አይቀርም ነበር። ሁሌ ሰፍ የሚያደርግ ነገር ትናገሪና ምናምን ስትባይ እኔ ለሴት ጓደኛዬም ቢሆን እንዲህ ነበር የሚለው ልፋጫ። ኤራኡ አንቺ አላማሽ ምንድን ነው? አላማይማ ያለምንም ንትርክ ይሄን ፊልም አይቶ መጨረስ ነው። Are you serious right now, bro? ቱከታ ቅርሻታ ምን ትቀረሽብኛል? ላይ እየመጣ እዚህ አቤት። ምን አባክ ሆነ ነው ስልክ ማታነሳው? ምን ፈለግሽ? ሌላ ጊዜ ምን ፈልጌ ነው መጣው? እኔ ምን አውቃለሁ ከኔ ምን ፈልገሽ እንደምመጪ። ምን አባቱ አግኝቶ ነው ዛሬ ደግሞ የተንጠባረረው? ወንድ ልጅ ቆረጠ ሲባል ሰምተሽ ታውቂያለሽ? አላውቅም። አሁን ስሚያ፣ ወንድ ልጅ ቆርጧል። ሁለተኛ እንዳትደውይ እንዳትመጪ። የኔና ያንቺ ነገር እዚህ ጋር ያብቃ። ምን አደረኩ? ግድ የለሽም ትንሽ ልሰንብት። እንደዚሁም ኑሮ አልገፋ ብሎኛል፣ እንኳን አንቺ ተጨምረሽበት። ምን በድዬ ሀቅና ነው እንደዚህ የምትለኝ? ኦ ፋንሰካከሳ በቃ አንጀቱን ማልበላ ሊላ እንዴ ዛሬ አንድ ቀን እንባሽ ጠብ ብሎ አያውቅም ትላለች። አጨብጭበናል። በቃ አክቲንግ ጎበዝ ነሽ። መድረክ ቢጤ ፈልገሽ ተውኝ። የሰው ህይወት ላይ አይደለም የሚታወነው ነው። አዎ ጨጓራዬ በቃ አልቻለም። እሺ በውሳኔክ እንደማትጸጸትበት ተስፋ አደርጋለሁ። It was at this moment that he knew. He got back to the wetmed. ቆይ እንጂ ቆይ፣ ወዴት ነው የምትሄጂው? ቆይ አንዷ ደግሞ በዚህ መጣች። ዋት ካንትሪ እዚህ ሳያውቁም ብሎ እኮ ነው ያንተው ካንትሪ በጂ what the fuck ማን ይገባ ወሳብ ፍቂ እቂ ተቀበየኝ እኔ ጭሱ አያውቁም በደ ታተበናታ አለጭ ፕሮብሌም ባክ ተደበራለን ዚስ ለሚኩራ ወንድም ለሚኩራ አራዳ ጋራንድ ፉርቲና ያለ ነው ፕሮብሌም በየ ፋክሜን አያውቁም በለ ፋዝሩን ቢዚ ነው ጨነስከ ምናምን ምን እሺ ነው አይ ኖ ዛት መንዴ ቱስዴይ ዌንስዴይ ፍራይዴይ በጂ ሳተርዴይ መርጠላ ፉል ፓኬጅ በጂ እንዴ አሞራዊን ዘስከይ ፍላይኪ ከበጂ እንዴ ተደበረታ እንዴ ወዳጅ تكنولوجيا عشدنها تكنولوجيا ችግር እንዴት ነሽ? መልሼ ልደውልልሽ እንዳይቆጥርብሽ። እኔማ በዚህ በእናትህ ቤተ መንግስት የሆነ ቤት ውስጥ ነው ያለሁት። አንተ ብትመጣ ደግሞ ይዤ ብመጣ በር ላይ አያስገቡም። ስለዚህ በቃ ቴሌብር ላይ የሆነ ብር ትራንስፈር ላድርግልሽ፣ እዛው ከየመናሹ ጠላ ቤት ተመቻቻ አንቺ እዛው ማለት ነው። በቃ እሱ እያከክ ጠብቀኝ፣ ካልገባ ችግር የለውም። ቢያስገቡሽ አሪፍ ነበር። ቻው በቃ ቻው። ምንድነው እየጠራው ጆሮ አይሰማም? እንዴት ማን ነው ደግሞ አንተን ያመጣብኝ? ሴት አስተናጋጅልም እንዴት? ማናጀሩን ጥራልኝ። ሴት እንዲያስተናግደኝ ነው የምፈልገው። ይቅርታ አሁን እነሱ ስላልገቡ ነው። ምን ላምጣልሽ? እሱ የሽቶ ዕቃ የሚመስለውን ነገር አምጣው እስቲ። ይሄ ነው? አዎ ይሄ ስካይ ቮድካ ነው። ኧረ አውቃለሁ። በእናታችሁ እኩል ምንድነው መጠጫ ምናምን ይዘና? እሺ ይሄው አባዬ ላምጣልህ መጠጫ። ሴት የሌለበት ቤት እኮ ያው ምንድን ነው ያልሽው? ስሙ ስካይ ቮድካ 2000 ብር ይያል። 1500 ብር ይሆን? 1200 ብር ምን 300 ብር 200 ብር ሊሆንም እኮ ይችላል። እንዳሽ አትፍራ። ተስናና ዘናብ አንተ ሂሳብ አምጣልኝ። ምን አይነት በቃ ዛሬ ልታሳብደኝ ነው? እንዴት? እሺ አባዬ ምን አይነት ቤት ውስጥ ነው የመጣው? በፈጣሪ ይቅርታ። ይሄው ምንድነው 7 ብሎ ይሁላ ዜሮ? ወይኔ ጉድ ሆንኩ። ኧረ ወይኔ ባልተፈጠርኩ። ሄሎ ወንድሜ፣ ኧረ ጉድ ሆንኩልኝ። ኧረ ሞትኳት ወንድሜዋ። ማይጠጣውን ጠጣሁት። በህይወት ዘመን የመጣህበትን አትርሳ። ከጠላ ነው እንደዚህ ማግጬ እንደዚህ የሆንኩት ወንድሜ። የሰው ልጅ መምጫና መሄጃው ይታወቅም ብራዘር። ምንም ቢሆን ምንም ነገር ላይ እንዳትከዳ ወንድሜ። በቃ አንተ የሚጠበቅብህ የሰፈሩን ሰው ሁሉንም ንገራቸው። ነጠላ ዘቅዝቀው ይምጡ። ምን ህይወት አለኝ እኔ? የት ይደርሳል የተባልኩት ልጅ ባጭር ቀረው ወንድሜ፣ በማይረባ ነገር።
ጠጥቼ ልቻለሁ እንጂ ዛሬ ኒኪታ የምትጠቃበት ቀን ደርሷል። የምትጠቃበት ቀን ማለት ላይክ ሴቶች ከወንድ ጋር የሚገናኙበት ጊዜ ማለት ነው። የምር ጀግና አከበርኩ። የምር እንዴ በአሁን ሰዓት ለጓደኛ እንኳን እኮ የሚሆን ጠፍቷል እኮ እንዴ። የኒኪታ የዚች የውሻ ስሜት መርካት ለኔ መርካት ነው ደስታዬ ነው ብለ ነዳጅን አቃጥለ በተወደደ ነዳጅ ይዘህ ሄደ ነው አላቅም። እንግዲህ ሩምም ልትይዝላችሁ አስበው ይሁን አላቅም። እንግዲህ ከዚህ በኋላ የሚፈጠረው ደግሞ ሌላ ደግሞ ኒኪታ ላይ በጣም ውለታ ነው የሚሆነው። እኔ ግን የምመክረው ወሬ አታብዛባት። በቃ እንደምታያት አያለሽ ነው በቃ ትሰማለች። ኒኪታ ሳስበው ትሰማለች። ልትጠቃም እንደሆነ ታውቃለች። ቶሎ ሰዳት የምር አታጓጓት። አንጀቴን በላው እኮ ማለት ነው ይቀራት። በቀጣይ ደግሞ እንትን ሰው ማስጠቃት ብትጀምር በጣም ያዋጣል። በጣም እንዴ ነዳጅ የነዳጅ ከፍለን ነው ለምንጠቀው። ይመች አባቴ። በጣም አሪፍ ስራ ነው እየሰራሽ ያለሽው። ከስንት አድካሚና አሰልቺ ሙከራ በኋላ ተሳክቶልን ኒኪታን አስጠቅተናታል። እና እነዚህ የውጭ ዝርያዎች አብዛኛውን ጊዜ በራሳቸው ብሪድ ማድረግ አይችሉም፣ እገዛ ያስፈልጋቸዋል። እና ከስንት አሰልቺ ሙከራ በኋላ ተሳክቶልን ብሪድ አድርገናቸዋል። ያገኘነውም ቦርቦይል በጣም አሪፍ ነው። ሄድ ሳይዙ ምናምን ሰውነቱ ጄኔቲክሱ የሚገርም ነው። እና ኒኪታ ከዚህ በኋላ ቢያንስ 3 ጊዜ እየመጣች እዚህ መጠቃት ይኖርባታል። አስጠቃሃት፣ አስደፈርካት፣ አስለጠፍክ። ኧረ ጉድ! ወየኔ መጨረሻ ብዬ ደግሞ መጨረሻ የውሻ ስር ተመልካች ነው። ኦሮ በለው አካዳ ንጉስ ያለ አንተ በሳምንት 3 ጊዜ ማግኘት አለባት። ኧረ ሉብ ምናምን ትጠቅም ንገራ። አበዛሻለሁ አባቡ ስም ሲያወጡ። ና ወንድሜ ና እዚህ ላይ ናዝች ላይ ብጭጭ በል። በጨጫችሁብን እኮ አሁንስ ሜጃ የለንም ስንል ጭራሽ የውሻ ስር ቀጥታ። በቃ ወንድሜ ከደካካው ያቀር በነካካ እጅ ያንተንም አሳየን። ነው ክፉ ነገር አታናግረኝ። እንደዚህ አይነት ነገር የተወገዘ ነው በኢትዮጵያ ኮንቴክስት ክሉ አይሆንም። ምክንያቱም ውሻ ስር ያረገች አላረገች እኛ ምን ገዶን። በዚህ ሰዓት የኢትዮጵያ ሕዝብ ኑሮ ነው እያጠቃው ያለው። ጭራሽ አጣን ውሻም ታስጠቃብናለህ ፊት ለፊት ላይ። እኛማ ይበለን ዝም ስንል ነው መጣችሁ እንጭርጭ የምታደርጉት። ለማንኛውም ወንድሜ ትርፋማ ለመሆን የምትሰራውን ስራህን በወድልህም ስሪያውን ግን አልወደድኩልህም። ስሪዋ ትንሽ አትነፋም። የውሻ ሚኒስተር ቢኖርማ እንደዚህ ነፍሳቸው እስኪወጣ ድረስ እያለከለኩ ምላሳቸው ከረባት እስኪያክል ድረስማ ዝም አይሏቸውም። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ ማድረጋችሁ እንዳትረሱ። ማፊ ሙሽክላ ቴንክ ዩ